ቤተሰቦቼ እንዴት ናችሁ? ሰላማችሁ በክርስቶስ ከዓለም እስከ ጫፍ ድረስ ሰላማችሁ ይብዛ። እንዴት ናችሁልኝ? ሼር፣ ሰብስክራይብ፣ ላይክ አትርሱ። ዛሬ ደግሞ ከመወዳት ከማከብራት በአጭር ጊዜ አውቂያት ግን ረጅም ጊዜ እንደማውቃት የተሰማኝ አብረን የምንሰራው ጓደኛዬን ቃለ መጠየቅ ላደርግላት ነው። እሺ፣ በመጀመሪያ ስምሽን አስተዋውቂልኝ። ስሜ ኢየሩስ ከድር እባላለሁ። ኢየሩስ ከድር የት ተወለደች? ኢየሩስ ከድር ትውልዷ ጂማ ዞን አጋሮ ወረዳ ላይ ነው። እናመሰግናለሁ ኢየሩስዬ። እንዴት ነው አረብ ሀገር እንዴት አየሽው? አረብ ሀገር በጣም ደስ ይላል። ማለት የራሱ የሆነ ነገር አለው። ለሚማርበት መማሪያ፣ ለሚለወጥበት መለወጫ፣ ብቻ ሁሉም እንደመጣበት አመጣጡ የሚያስተናግድ ነው። ለሚሰራ ሰው የስራ ቦታ ነው። ብቻ ደስ ይላል። እናመሰግናለሁ ኢየሩስዬ። እንግዲህ ወደ አረብ ሀገር ስትመጪ የሆነ እቅድ አቅደሽ ነው የመጣሽው እና ሁላችንም አቅደን ልጆች አለን ልጆቻችንን ለማስተማር እናትና አባት ያለው ያው በብዙ ምክንያት ነው እና የአረብ ሀገር ህይወትሽን እንዴት ልታደርግ ያሰብሽ? ገና ነሽ? አዎ፣ እኔ ከመጣሁኝ ገና 8 ወደ 9 አካባቢ ነው እና እኔ አመጣጤ ያው ሁሉም ሰው ሲመጣ መጀመሪያ ለመለወጥ ነው፣ ለመስራት ለመለወጥ ነው። እኔም እንደ መሰሎቼ ለመለወጥ ነው የመጣሁት እና እኔ ረጅም ጊዜ እቅድ ይዤ አልመጣሁም። ያው 2 አመት ሰርቼ የሆነች ነገር ትንሽ ነገርም ቢሆን ይዤ ተመልሼ ራሴን መስራት ያለብኝን እሰራለሁኝ ብዬ ነበር የመጣሁት። ያው አንድ እቅድ ስናቅድ ያው እየሰፋ ነው የሚሄደው እቅዳችን በምናገኘው ልክ በምናገኘው መጠን እና አሁን እኔ ያሰብኩት እቅዴና ከመጀመሪያ አስቤ ከመጣሁት ጋር ምንም አልገናኝም ሲል ደግሞ ያው ማስተካከል ያለብንን እያስተካከለን እንሄዳለን። በትክክል ኢየሩስ። እንግዲህ አረብ ሀገር ስንመጣ መጀመሪያ አስበን የምንመጣውና እዚህ ደግሞ የሚሆነው ነገር ሌላ ነው። የአረብ ሀገር ኑሮ ቀስ እያለ እየሸወደ ዘመናችንን ህይወታችንን የወለድን ለልጆቻችን እየኖርን ነው እንላለን። እንዳንቺ አይነቷ ደግሞ ሳትወልድ የመጣች ሴት ነገዋን መሸወድ የለባትም። አረብ ሀገር ብዙ ቆይተው የገቡ ልጆች ብዙ ጉዳት ይደርስባቸዋል። አንደኛ መውለድ ላይቻል ይቻላል እና ቶሎ ብለሽ ማለት አንዳንድ ጊዜ ቆራጥነት ያስፈልጋል። አረብ ሀገር ስንመጣ ምን እንደሆነ ተከትሎን የሚመጣው ባላቅም እዚህ ስንመጣ በጣም ደግ በጣም ርህሩህ እንሆንና ያለንን እንበትናለን። እሱ ደግሞ የሚቆጨን የሆነ ሰዓት ላይ ዋጋ ሲያስከፍለን በጣም የሚቆጨን ጊዜ አለና ቆራጥ መሆን አለብሽ። እንደ እህትነቴ ማለት ነው አብረን እንደምንሰራው እና እንግዲህ በዚሁ አጋጣሚ እኔ ደግሞ ወደ ሀገሬ ስለምገባ እንግዲህ ከእግዚአብሔር ጋር ለእግዚአብሔር አደራ ሰጥቷለሁ። እግዚአብሔር ያሰብሽውን እንዲያሳካልሽ ከፊትሽ እንዲሆን ጸልይልሻለሁ ሁል ጊዜ ማለት ነው። እንግዲህ ወደ አረብ ሀገር ስንመጣ ከዛ ቢሮ እናርፋለን። ከዛም በኋላ ቤት ይጠየቃልና መጀመሪያ ስንገባ ቅድሚያ የነበረች ሰራተኛ ኢትዮጵያዊ ከሆነች በጣም የምትጨቆናለች። ሁሉም አይደሉም አሉ፣ ግን እንደዛ አዲሶችን ይጨቆናሉ ምናምን እና እኔን እንዴት አይሽ? ስለዚህ እንኳን እኔ እንጃ ቃል የለኝም። ዓለም በጣም ትለያለች፣ በጣም ማለት ነው። አላቅም እንዴት አድርጌ መግለጽ እንዳለብኝ አላቅም። ብቻ እኔ ማለት ሁሉም ሰው ጓደኞቼን በብዙ ነገር ያው እየሰማን ብዙ ነገሮችን ከጓደኞቻችን ከኛ ቀድሞ ካሳለፉ ሰዎች እየሰማን እየተማርን ነው የምንመጣው እና እዚህ ጋር እኔ ዓለምን ሳገኛት እኔ እንጃ እህት፣ ጓደኛ፣ እናት በቃ ሁሉንም ነገር ሆናልኝ። በቃ እኔ በጣም ደረቅ ያልኩ ልጅ ነኝ በተፈጥሮዬ ማለት ነው እና በቃ ሁሉንም እንደ ሁኔታው የምትይዝ አይነት ሴት ነች።
በቃ እኔ ተሸክማኛለች። በቃ እኔ ቤቴ እናቴ ቤት ተመልሼ የመጣው ነው እንጂ አረብ ሀገር ሰው ቤት እንዳለውኝ አይሰማኝም። እና እኔ በምን እንዴት አመስግኜ እንደምጨርሳት አላውቅም። ብቻ በቃ ለእኔ በጣም ነው የምወዳት፣ በጣም ነው የማከብራት። በሰው ሀገር ላይ እናቱ ናኛለች፣ እህት፣ ሚስጥረኛ፣ አማካሪ። እኔ እንጃ የትም ብሄድ እንደዚህ አይነት ሰው ማገኝ አይመስለኝም፣ ደግሞም አላገኝም። እንደ ትልቅነቷ እናቱና እንደ ሳማክራት እንደ ጓደኛ ሁና ብቻ የመለወጤ ብቻ እቅዶቼን የማስኬድበት አይኔ የበራበትን እንዴት እንደበራልኝ ያሳየችኝ ሴት ናች ብዬ ነው የማምነው። በቃ ለእኔ ማለት ነው። ብቻ የሆነ ነገር ተገልጦልኛል። መጽሐፍ ቅዱስ ታነብልኛለች፣ ትመክረኛለች። በቃ ያደረኩትን ያሳለፍኩትን ሁሉ እንደዚህ ሆኖ እንዲሆኖ ነበረ ብዬ ስነግራት እንዲሆነው እኮ እንደዚህ እግዚአብሔር ረድቶሽ ነው። በቃ እግዚአብሔር እንደረዳኝ ስትነግረኝ ወይኔ ያንን ነገር ያሳለፍኩት እግዚአብሔር ረድቶኝ ነው፣ እንደዚህ አድርጌ ነው ለካስ የወጣሁት እላለሁኝ። ብቻ እኔ ቃል የለኝም ለዓለምዬ። ዓለምዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። በጣም ብቻ እግዚአብሔር ብድራትሽን ቆጥሮ ይክፈልሽ። እኔ ቃል የለኝም፣ ጌታ ምስክሬ ቃል የለኝም ዓለምዬ። አዎ ያው እንግዲህ በምድር ላይ 1000 ዓመት አንኖርም ብዬ አስባለሁ። እኔ እዚህ ቤት 8 ዓመት ሰርቻለሁ እና የማስበው የዚህ ቤት ኮንትራት ልክ እዚህ ቤት ኮንትራቴን ጨርሼ እንደሚሄድ ሁላ ይችም ዓለም ኮንትራት ናት። የሆነ ሰዓት ላይ በእግዚአብሔር ፊት 1000 ዓመት እንዳንድ ቀን ነች፣ አንድ ቀንም እንደ 1000 ዓመት ናትና ሁላችንም ባለንበት ስፍራ እግዚአብሔር ባስቀመጠን እኔ እግዚአብሔር እዚህ ቤት ሲያስቀምጠኝ ከኔ ጋር ማን እንደሚሰራ ማን እንደሚመጣ የእነሱን ሸክም እንዲሸከም ሊሆን ይችላል ብዬ ነው የማስበው። የአረብ ሀገር ላይ ስንሰራ ከብዙ ቤተሰብ የምንመጣ ልጆች የምንገናኝ ልጆች አለን እና ተቻችለን ተዋደን ነገ ትተነው ለምንሄድ ቤት ባንጨካከን፣ ክፉ ባንሆን፣ መልካም ስም ከመልካም ሽቶ ይበልጣልና የሆነ ነገር አድርጌ ስሜ በክፉ ሳይሆን በመልካም እንዲጠራ ፈልጋለሁ። እና እግዚአብሔር አንቺንም አደራ አድርጎ ነው የሰጠኝ። እግዚአብሔር አደራ ስለሰጠኝ ነው። እና እግዚአብሔር መልካም ልብ ይስጠን ብዬ አስባለሁ ማለት ነው። ያው ሁለታችንም ጸቂቶች ነን መታደል ነው። እና እንግዲህ እኔ አሁን በቅርቡ ሀገሬ ልገባ ነው። ከኔ በኋላ ደግሞ የሚመጣ ሰው ሊኖር ይችላል። እንግዲህ በምድር ላይ ስንኖር በማንኛውም ቦታ ያው ወሳኝ ነገር የሚባለው ትዕግስት ነው አይደለ? ሰው ከታገሰ የፈለገበት ቦታ ይደርሳል። አሁን ለምሳሌ ከኔ በኋላ የሚመጣ ሰው ይኖራል። ከሷ ሰው ጋር ደግሞ እንዴት ተስማምተሽ እንደምትኖሪ ከኔ ጸባይ ምን እንደተማርሽ እንዴት አሰብሽ? እንግዲህ እኔ ከዓለምዬ በጣም ብዙ ነገር ተምሬያለሁ። በጣም ብዙ ነገር ትዕግስትን ለሰው ስናደርግ ከሰው የሆነ ነገርን ፈልገን ሳይሆን ከኛ ከራሳችን በቃ ያ ሰው ውለታም እንዲቆጥርልን አይደለም። ነገ አስቦ የሆነ ዛሬ የሆነ ነገር ስላደረግ ነገ በምትኩ የሆነ ነገር እንዲያደርግልን አይደለም። ብቻ ማድረግ ስላለብን በቀናነት ማለት ነው። እና ከዓለምዬ እኔ በጣም ብዙ ነገር ተምሬያለሁ። ትልቁ ነገር ደግሞ ለእኔ በህይወቴ ትዕግስት። እኔ ጭራሽ ትዕግስተኛ አይነት ሴት አይደለሁም። እኔ አልታገስም፣ አልችልም። በቃ ይደክመኛል፣ ልቤን ዝቅ የምትለው እና የሆነ ነገር እንኳን እዚህ ቤት ውስጥ ለራሱ ከሌሎቹ ጋር እንትን በምንል ሰዓት የሆነ ነገር ልልና ዞር ብዬ እሷን አይኗን አይቼ በቃ እረጋጋለሁ፣ ራሴን እቆጣጠራለሁ። ከምንም ነገር በላይ ደግሞ ራስን መግዛት፣ ራስን መቆጣጠር እኔ እንጃ እድለኝነት ነው። ያን እኔ እንደ ጸጋ ነው የምቆጥረው። እና ደግሞ በጊዜ ሂደት በሰውም አጋዥነት የሚቀየር ነገር ነው። እና ከኔ አሁን እሷ በምትሄድበት ሰዓት በጣም ልቤ ነው እንትን የሚለው ጌታ ታግሼ እሷ ማለት እሷ ያደረገችልኝን ለእሷ ማድረግ ባልችልም ግን ከኔ በኋላ ለሚመጣ ሌሎቹም አሁን እኔ ዓለም ልቤ ላይ እንደነገሰችው ሌሎቹንም
አይምሯቸውም ልባቸው ላይም እኔ ክፋትን ማስቀመጥ አልፈልግም። መታገስን አስተምራኛለች፣ እታገሳለሁኝ። ትዕግስትን አስተምራኛለች፣ እታገሳለሁ። እኔ እንጃ በቃ የሚመጣውን ሁሉ እንደ እህትም እንደ ጸባዩ ሁሉንም እንደ ጸባያቸው ነው ማስታመም ያለብን ትላለች እና ሁሉንም እንደ ጸባዩ ለማስታመም እኔ ዝግጁ ነኝ። እኔ በቃ እኔ በራሴ የሆነ መንፈሴ እንደተቀየረ ይሰማኛል። እኔ በጣም ተቀይሬያለሁ። እኔ እቺ ኢየሩስ አይደለሁም። ስለ ሁሉም ነገር እግዚአብሔር ይመስገን። እግዚአብሔር በመንገዷ በሁሉ ነገሯ እግዚአብሔር ከሷ ጋር ይሁን። የዓለምዬ አንቺ ጋር ይሁን። እግዚአብሔር የምትወጂው የምታከብሪው የምትሰግጂለት እሱ ከሁሉም ነገር ከሚመጣብሽ ሁሉ ነገር እሱ ይጠብቅሽ። በጣም ነው የማመሰግንሽ እና ለልጆችሽ ለሀገርሽ በሰላም ያብቃሽ። መልካሙ ሁሉ ከፊትሽ ላይ ይሁን። እግዚአብሔር እጅ ይኖርበት፣ ሁሉም መከናወን ይሆንልሽ። ከመጣለት ጋር እንግዲህ ተሳክቶላችሁ አቅዳችሁ አንዳንድ ጊዜ በህይወታችን ስንኖር ቆራጥ የማንሆንባቸው ጊዜያት አሉ እና ጊዜ ደግሞ ይሸውዳል። እኛ ደግሞ ሴት ልጆች ወንድ ልጅ የሆነ ጊዜ ላይ እደርስበታለሁ ብሎ ደግሞ ይደርስበታል። ሴት ልጅ ግን ቆራጥ ሆና ገንዘቧን በስነ ስርዓት ይዛ ገብታ መውለድ አለባት ብዬ ነው የማስበው እና ብዙ ዋጋ አረብ ሀገር ዋጋ ያስከፍላል። ያው ማለት እንደ በዙሪያችን እንደ ዳመና ብዙ ምስክሮች አሉ። ጊዜያቸውን ሳይጠቀሙ ቀርተው ቶሎ ሳይገቡ ቶሎ ሳይወልዱ ቀርተው ልክ እነሱ ለቤተሰብ ኖረው እነሱ ቤተሰብ ያጡ ልጆች አሉ። ማንም ዞር ብሎ የማያቸው ሰዎች አሉና ጊዜሽን አረብ ሀገር እንድታቃጥይ አልፈልግም። እውነት ነው። ቶሎ ገብተሽ ወልደሽ ያው ክርስትና ማነሳው ነው ግድ ነው። ወንድ ከሆነ ባለቤት ያነሳል። እዛ ክብር ያብቃል። እና ቤተሰብ እናመሰግናለን። እንግዲህ ለማስታወሻ ይሄንን ቪዲዮ ልቅረጽ ብዬ ነው። ቤተሰቦቼ ሁላችሁንም አመሰግናለሁ።